ሰላም ጤና ይስጥልኝ የአዲስ ፔጅ ቻናል ተከታታዮች ሰሞኑን ስለ ካፒታል ገበያ ስለ አክሲዮንና ስለ ቦንድ ብዙ እየሰማን ነው። ነገር ግን ነገሩ ውስብስብ የሆነባችሁና ግልጽ ያልሆነላችሁ ስንቶቻችሁ ናችሁ? ዛሬ ይህንን ጉዳይ ሁላችንም በመናውቀው በመንወደውና የእግር ኳስ ጨዋታ ታሪክ መስዬ በጣም ቀላል በሆነ መንገድ አስረዳችኋለሁ። የካፒታል ገበያውን እንደ አንድ ትልቅ የኳስ ሜዳ ተዋናዮቹን ደግሞ እንደ ፊፋ ክለቦች አሰልጣኞችና ተጫዋቾች አድርገን ብንወስዳቸው ነገሩ እንዴት ቀላል እንደሚሆን አብረን እንየው። በመጀመሪያ ጨዋታው የሚካሄድበት ሜዳ እና ህጉን የሚያወጡትን አካል እንለይ። ሲኤምኤ ወይም ደግሞ የኢትዮጵያ ካፒታል ገበያ ባለስልጣን ይህ አካል በኳስ ጨዋታው ዓለም እንደ ፊፋ ወይም ደግሞ እንደ እቅድ አውጩ የእግር ኳስ ፌዴሬሽን ነው። ጨዋታው በሰላም እንዲጠናቀቅ ህግ ያወጣል፣ ደንብ ይቀርጻል፣ ሜዳው ላይ ማጭበርበር እንዳይኖር ዳኞችን ይመድባል። በአጠቃላይ የገበያው የበላይ ጠባቂ ነው። ኤስኤክስ ወይም ደግሞ የኢትዮጵያ ሴኩሪቲስ ኤክስቼንጅ ይህ ደግሞ ጨዋታው በይፋ የሚካሄድበት ስታዲየም ነው ወይም ደግሞ ሜዳው ራሱ ነው። በስታዲየሙ ውስጥ የትኛው ክለብ ከማን ጋር እንደሚጫወት የቲኬት ዋጋው ስንት እንደሚሆን እና ሙሉ የውድድር ሂደቱ የሚመራበት መድረክ ነው። እሺ ሜዳውና ህጉ ከተዘጋጀ በሜዳው ላይ ግብይቱን የሚያቀርቡት ወይም ደላሎችና ባንኮች እነማን ናቸው? የኢንቨስትመንት ባንኮች ወይም ደግሞ ኢንቨስትመንት ባንክስ እነዚህ በኳስ ዓለም ውስጥ እንደ ታላላቅ አሰልጣኞች ወይም ኮችስ እንደ ስትራቴጂ አውጪዎች ናቸው። አንድ ክለብ ወይም ኩባንያ እንዴት ወደ ሜዳ መግባት እንዳለበት፣ እንዴት አክሲዮኑን አውጥቶ ገንዘብ እንደሚሰበስብ ሙሉ ስልቱን የሚነድፉ ባለሙያዎች ናቸው። ደላሎች ወይም ደግሞ ብሮከርስ እነዚህ ደግሞ ተጫዋቾችን ከክለብ የሚያዘዋውሩ ኤጀንቶች ናቸው። አንተን እንደ ባለሀብት ከሚሸጠው ኩባንያ ጋር የሚያገናኙህ በመሃል ቆመው ግብይቱን የሚያሳልጡ አካላት ናቸው። ዴለርስ ኤንድ ማርኬት ሜከርስ እነዚህ በሜዳው ላይ ጨዋታው እንዳይቀዘቅዝ ኳስ የሚያቀብሉ እና ሁል ጊዜ ሜዳው ላይ ኳስ እንዲኖር የሚያደርጉ የኳስ አቀባዮች ናቸው። በገበያው ውስጥ ሁል ጊዜ ገዥና ሻጭ ባይኖር እንኳን እነሱ ራሳቸው ገብተው በመግዛትና በመሸጥ ገበያው እንዳይቆም ወይም ደግሞ ሊኩዲቲ እንዲኖር ያደርጋሉ ማለት ነው። በዚህ ረገድ የኢትዮጵያ ካፒታል ማርኬት አውቶሪቲ የተለያዩ ፍቃዶች አሉት። የዴለርስ፣ የማርኬት ሜከር፣ የደላሎች፣ የኢንቨስትመንት ባንክ ልክ ኢትዮጵያ ውስጥ አሁን እንዳሉት ተቋማት ናቸው። ለመሆኑ በዚህ ሜዳ ላይ የሚሸጠው ምርት እና ገዡ ማን ነው? ምርቶች ወይም ደግሞ ፕሮዳክትስ ምርቶቹ ተጫዋቾቹ ወይም ደግሞ የክለቡ የባለቤትነት ድርሻዎች ናቸው። አክሲዮን ወይም ደግሞ ኢኩቲ የምንለው የክለቡን ቀጥተኛ የባለቤትነት ድርሻ መግዛት ሲሆን፣ ቦንድ የምንለው ደግሞ ለክለቡ ስቴዲየም መስሪያ የሚሆን ገንዘብ አበድሮ በየአመቱ ወለድ እንደመቀበል ነው። ባለሀብቶች ወይም ደግሞ ደንበኞች ክላይንትስ ኤንድ ኢንቨስተርስ እነዚህ ደግሞ እኛ ነን። የክለቡ ደጋፊዎች ወይም ደግሞ ቲኬት ገዝተው ስታዲየም የሚገቡ ተመልካቾች እኛ ገንዘባችንን ይዘን በመምጣት የምንወደውን ጨዋታ ወይም ደግሞ አክሲዮን እንገዛለን። ክለቡ ሲያሸንፍ እንደምንደሰተው ይህ የገዛ ነው አክሲዮን ሲያተርፍ አብረን እንጠቀማለን። ባጭሩ የኢትዮጵያ ካፒታል ገበያ ማለት ኢሲኤምኤ በዳኝነት የሚመራው፣ ኢኤስኤክስ በስታዲየምነት የሚያስተናግደው፣ የኢንቨስትመንት ባንኮችና ደላሎች እንደ አሰልጣኝና ኤጀንት የሚያግዙበት፣ እኛ ባለሀብቶች ደግሞ እንደ ደጋፊ ሆነን የምንሳተፍበት ትልቅ የኢኮኖሚ ጨዋታ ነው። ይህ የኳስ ታሪክ የካፒታል ገበያውን ጽንሰ ሀሳብ በቀላሉ እንድትረዱት እንዳደረጋችሁ ተስፋ አድርጋለሁ። በሚቀጥሉት ቪዲዮዎቼ እንደዚህና መሰል የሆኑ ቪዲዮዎችን ይዤ እቀርባለሁ። መረጃው ከተመቻችሁ ቪዲዮውን ላይክ ማድረጋችሁን አትርሱ። ለቻናሌ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቱን ተጫኑ። ስለተከታተላችሁኝ አመሰግናለሁ።